ሰላም ጤና ይስጥልኝ የኤሪክ ስቲንጋርት ዩቲዩብ ቻናል ተከታታዮች ዛሬ ይዤላችሁ የቀረብኩት ቪዲዮ አንድን ስትሪንግ ለማዘጋጀት የምንጠቀምባቸውን ማቴሪያሎች እንዴት ማግኘት እንችላለን ምን አይነት ማቴሪያሎችን ተጠቅመን ስትሪንግ አርት መስራት እንችላለን የሚለውን ለማብራራትና ግልጽ ለማድረግ ይሆናል ከዚህም በማስከተል እኔ የምጠቀማቸው እዚህ ጋር ያሉ ማቴሪያሎች አሉ እንደምትመለከቱት በርካታ ማቴሪያሎች አሉ እነዛን ያንዳንዳቸውን እንዴት መጠቀምና በምን አይነት መልኩ መጠቀም እንዳለብን አንድ ባንድ ያሳየውኝ ላስረዳችሁ ሞክራለሁ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ካላችሁ ዩቲዩብ ቻናሌን ሰብስክራይብ በማድረግ እንዲሁም ላይክ ኮሜንት በማድረግ እንድታግዙኝና የዚህ ዩቲዩብ ቻናል ቤተሰብ እንድትሆኑ በማክበር እጠይቃለሁ ከዛም ባሻገር በርካታ ጥያቄዎች እየመጡ ስለሆነ ለነሱም ለሌሎች ተመልካቾች ይደርስ ዘንድ ሼር በማድረግ ታግዙኝ ዘንድ በአክብሮት እየጠየቅኩኝ አሁን ቀጥታ ስለ ማቴሪያሎቹና እንዴት መጠቀም እንደምንችል ወደ ማብራራቱ እገባለሁ ማለት ነው እሺ እዚህ ጋር እንደምትመለከቱት በርካታ የሆኑ ማቴሪያሎች አሉ በዋናነት ደረጃ ስትሪንግ አርት ለመጀመር የምንጠቀምባቸው ዋና ማቴሪያል ብለን የምንላቸው አንደኛ የምንሰራበት ቦርድ ይሆናል ይሄም ማለት በተለያየ መጠንና ሳይዝ የሚዘጋጁ የተለያዩ ቦርዶች አሉ ከነዚህ መካከል ኤምዲኤፍ ቦርዶች ሊሆኑ ይችላሉ ቺፑር ሊሆኑ ይችላሉ ኦር የተለያዩ አይነት ቦርዶች ሊሆኑ ይችላሉ እኔ ቤዚካሊ የምጠቀመው ኤምዲኤፍ ሲሆን ይሄም ባለ 12 ሚሊ ሜትር ቲክነስ ያለው ኤምዲኤፍ ሲሆን ይሄንን ኤምዲኤፍ በመጀመሪያ ደረጃ በመፈልገው መልኩ ሜትር ሜዠሪንግ ቴፕ አለኝ ይሄንን ሜትር ለመጠቀም የምፈልገው ልኬት ካዘጋጀው በኋላ በመፈልገው መጠን ይሄው በማስመሪያና በእርሳስ በሜዠሪንግ ቴፕ ለክቼ እቆርጣለሁ ከዛም በኋላ ይሄ የተቆረጠውን ኤምዲኤፍ ቀጥታ ስራ ከመጀመሪያ በፊት በሁለት አይነት መልኩ ባክግራውንዱን አስተካክለዋለሁ ማለት ነው የመጀመሪያው ምንጊዜም ቀለም ከመቀባታችን በፊት ኤምዲኤፍን ምን መጠቀም ይኖርብናል ኮላ መጠቀም ይኖርብናል ይሄንን ኮላ በመጀመሪያ ደረጃ የመጀመሪያው ሌየር ቀባውና ይሄንን ኤምዲኤፍ ለቀለም ቅብ አዘጋጀዋለሁ ማለት ነው ከዛ በመቀጠል እዚህ ጋር የምታዩቸው የተለያዩ አይነት ቀለሞች አሉ ከዚህም እኔ አሁን ለምሳሌ የምጠቀመው ይሄንን ቀለም ሲሆን ሌሎች አማራጮችም አሉ ይሄንን ነጭ ቀለም በተለያዩ አይነት ሚክሰሮች በመቀላቀል የምፈልገውን ባክግራውንድ ከለር ማምጣት እችላለሁ ከዛም በተጨማሪ የተለያዩ አይነት ስፕሬይ ፔንቶች አሉ እነዚህን ስፕሬይ ፔንት በመጠቀምም የምፈልገውን ቀለም እስኪመጣልኝ ድረስ ቦርዱን በመቀባት አዘጋጃለሁ ማለት ነው በሁለተኛ ደረጃ ኤምዲኤፉን በመንፈልገው ጨርቅ ወይንም ሌዘር ከቨር አድርገን መስራት እንችላለን ማለት ነው ከዛ ቀለሙን ለመቀባት ያው ቤዚካሊ የምንጠቀመው ብሩሽ ነው ወይንም ካለ ደግሞ ኤር ኮምፕረሰር በመጠቀም መስራት እንችላለን ማለት ነው ከዛ በመቀጠል በሁለተኛ ደረጃ የምፈልገውን ፓተርን በማስመሪያ ወይንም በሌሎች ሚንስ እኔ ቤዚካሊ የምጠቀመው ኮምፒውተር ላይ አውቶካድ ወይንም አርቲካድ ላይ ይሄው በዚህ አይነት መልኩ መስራት የምፈልገውን ፓተርን ፕሪንት አድርጌ አዘጋጃለሁ ከዛ ይሄንን ቦርዱ ላይ በመለጠፍ ስራዬን ጀምራለሁ ማለት ነው በመቀጠል የምንጠቀማቸው ሌሎች ማቴሪያሎች ሚስማሮች ናቸው እነዚህም የተለያየ መጠንና የተለያየ ርዝመት ያላቸው አናት የሌላቸው ሚስማሮች አሉ እዚህ ጋር እንደምትመለከቱት አናት የሌላቸው ሚስማሮች አሉ በእንደዚህ በተለያየ አይነት ሳይዝ እንጠቀማቸው ሚስማሮች ይኖራሉ ማለት ነው እነዚህን ሚስማሮች በመጠቀም ይሄው
የተለያዩ ሳይዝ ያላቸው መዶሻዎች አሉኝ ያለ ስራ ቀለል እንዲለን ይሄው እነዚህን ታይፖች የዚች አይነት መዶሻ በመጠቀም መስራት ይችላልው እነዚህ ሚስማሮች በማንኛውም ህንጻ መደብር የምናገኛቸው ኢዝሊ ማግኘት የምንችላቸው ሚስማር ታይፖች ስለሆኑ ገብተን አክሰስ አድርገን መግዛት እንችላለን ማለት ነው ከዛ እነዚህ ሚስማሮች መተን ካዘጋጀን በኋላ ኔክስት ስቴፕ የሚሆነው የምንፈልገውን ክር አይነት ወይንም ቀለም በመምረጥ መጠቀም እንችላለን ማለት ነው ወደ ክሮቹ ቀለም ከመሄዳችን በፊት የምንጠቀማቸው ክር ታይፖች የተለያዩ ክር ታይፖች ሊሆኑ ይችላሉ በተለምዶ የሱፍ ክር ብለን የምንለው በተለያየ ቀለም የሚዘጋጁ ክሮች አሉ እነዚህን መጠቀም እንችላለን ከዛም ባሻገር የልብስ ስፌት ክር ብለን የምንጠራው ወይንም ጄት በመባል የሚታወቀውን ክር መጠቀም እንችላለን እኚህም የተለያዩ አይነት ቀለሞች ስላሉ እኛም እንፈልገውን ቀለሞች እንመርጥና መስራት እንችላለን ማለት ነው ከዛ በመቀጠል ሁሉንም ነገር ሰርተን ከጨረስን በኋላ ምንድነው የምናደርገው ማለት ነው እያንዳንዱ ስራዎች ላይ ለመስቀያነት የምንጠቀማቸው ማቴሪያሎች ሊኖሩ ይችላሉ እነዚህ ማቴሪያሎች ናቸው ማለት ነው እነዚህን ማቴሪያሎች ከጀርባ በመምታት ማቴሪያሉን በዚህ አይነት የሰራነውን ስራ በዚህ አይነት ማቴሪያል ሰስፔንድ ማድረግ እንችላለን ማለት ነው እነዚህን ኤዘር በሚስማር መምታት እንችላለን አለበለዚያ ደግሞ በትንሽ ብሎኖች አስረን መጠቀም እንችላለን ማለት ነው ወይል እንግዲህ ያዘጋጀናቸው ቦርዶች ያዘጋጀነውን ቦርድ ለምሳሌ እዚህ ጋር አንድ ተቀብቶ የተዘጋጀ አለ ለምሳሌ በእንደዚህ አይነት መልኩ መስራት ብንፈልግ ነጭ ቀለም የተቀባ ቦርድ ኦር በተለያዩ መጠኖች የተዘጋጁ ላይክ እንደዚህ አይነት ቦርዶች አሉ እዚህ ላይ የምንፈልገውን ትሬስ እያደረግን መስራት እንችላለን ማለት ነው መልካም እንግዲህ ይሄን ስለ ማቴሪያሎች ካወራን በሚቀጥለው ቪዲዮ ደግሞ አንድ ስራን በመስራት ሞር ዲቴል ያሳየው ለማቅረብ ሞክራለሁ እስከሚቀጥለው ቪዲዮ ድረስ መልካም ቆይታ እየተመኘሁኝ በመጨረሻም ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንድትሆኑ እየጠየቅኩኝ መልካም ጊዜ